ተምረን ካላስተማርን አሁን እንዳሉ ሱፊዮችና አህባሾች መጨረሻ ለሰው መስገድ ይጀምራሉ። ለዑመር ገነቴ መስገድ እንደተጀመረው ማለት ነው። አሁን እናንተ አሁን በቅርብ ነው ያያችሁት። አሁን በዚህ ጊዜ የገረማችሁ አሁን ነው ቴሌቪዥን ላይ ሲቀርቡ አልከሰው ሂዱ አብሬት ሂዱ ይሰግዳሉ። ድሮም ይሰግዳሉ። አሁን ቀብራቸው ታድሶ ለዛ እየሰገዱ አፈር በልቶ ይነሳሉ ሙስሊሞች። እዚህ ቴሌቪዥን ላይ የመጣላችሁን ዛሬ ነው እንደምታዩት። ከነሱ መስገድና ቤተክርስቲያን በር ላይ ለድንጋይ ከሚሰግዱ ሰዎች ሰላት እንዴት ነው የሚለየው? ልዩነት የለው። መን ኡቢደ ወሁወ ራዲን فهو ካፊር የሚለውን እዚህ ጋር ነው የምትፈስረው። እየወደደ የተመለከ አካል ካፊር ነው ወይ ከራማ የለውም እስላም ላይ። በመውሊድ ዙሪያ ላይ ስናስጠነቅቅ መውሊድ ይቅርባችሁ፣ መውሊድ ሽርክ ነው፣ መውሊድ ኩፍር ነው፣ መውሊድ ቢድዓ ነው ሲባል የነበረው ያለ ምንም ምክንያት አይደለም። አሁን በዚህ ሰሞን ለዑመር ገነቴ ለዛውም የዶክትሬት ስም ተሰጥቷት ስጁድ ስትወርድ ነበር። ጉልበቱን ሳመች፣ ከዛ በኋላ ታችኛው እግሩን ሳመች፣ ወርዳ ስጁድ ወረደች። ከዛ በኋላ መታ ደግሞ ጀርባውን ሳመችው። ለሁሉም ወልይ ነው። አጅነቢ የሚባል የለም። ነብዩ አለይሂ ሰላቱ ሰላም እኒ ላ ኡሳፊው ንሳ ያሉት የለም። ሴትን አልጨብጥም ያሉት ስጁዱስ ክብር ነው የሚሉት። የተለያየ መውዱዕ ደኢፍ የሆኑ ሐዲሶችን ያመጣሉ። ያ ለነሱ ሁጃ ካመጡ ቤተክርስቲያን በር ላይም ወይ ለድንጋይ ወይ ለእንጨት ወይ ለነብዩላህ ኢሳ የሚሰግዱ ሰዎች ሁጃ አላቸው ማለት ነው። በእነሱ አካሄድ ግን አይደለም። ከአላህ ውጭ ላለ የሰገደ አካል ያከፍረዋል። ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون. ومن آياته الليل والنهار إلى الله كالله انقصوች መካከል ሌሊቱና ቀኑ ነው። والشمس والقمر ፀሐይም ጨረቃም لا تسجدوا للشمس ولا للقمر على الله ለፀሐይም ለጨረቃም እንዳሰግዱ አላህ እየከለከለ ነው። ከአላህ ውጭ ላለ አካል ስጁድ የወረደ ሰው ካፊር ነው። የተወረደምለትም አካል ይከፍራል ወዶ ከሆነ። እነዚህ ሰዎች እየተናደዱ መውሊድ እየጨፈሩ ጫት እየበሉ መንዙማ እያሉ መጡና ስጁድ በግልጽ በቴሌቪዥናቸው ወጥቶ ለሙስሊሙ ማህበረሰብ ሰው ለሰው እንዲሰግድ እያሳዩ ነው። የተለያዩ ከእስላም ውጭ ያሉ ሰዎች ከሚያስተምሩት ትምህርት ምንም ልዩነት የለው። ከአላህ ውጭ ያለ አካል ስጁድ ከተወረደ አበቃ፣ የኩፍሩን ጥግ ተደርሷል። ታዲያ ይሄ መውሊድ ነው እንዴ በእስላም የተደነገገው? ይሄ መውሊድ ነው እንዴ አፍ የሚያስይዘው ታዲያ ስጁድ የሚወረድለት? ወይስ የግድ ሰው በአንገቱ ላይ ማሰር አለበት? እንደዛ ከሆነ ተሸውዳቸዋል። ከእስላም ውጭ ሆኖ በአንገታቸው ማሰር የማይፈልጉ ሰዎች አሉ፣ ግን ከአላህ ውጭ ያለ ነገር ያመልካሉ። አረ ከእስላም ውጭ ሆኖ ከክርስትናው ማዕከል ሆኖ መርየም አታማልድም ብሎ የሚከራከሩ ሰዎች አሉ። ለድንጋይ እንዴት እንሰግዳለን የሚሉ ሰዎች አሉ የሚጠይቁ። ለእንጨት እንዴት እንሰግዳለን የሚሉ ሰዎች አሉ። ግን በእስላም ስም በግልጽ ወጥቶ ሰውየውን በወንበር አስቀምጦት እንደ አውልት መጥቶ ሲሰገድለት አይቶ ዝም ማለት ከዚህ በላይ የበታችነት አለ? ከዚህ በላይ እስላምን የበታች አድርጎ ከማሳየት እስላምን ከማበላሸት እስላምን ከማፍረስ በላይ ወንጀል አለ? አላህ ለፀሐይም ለጨረቃም እንዳሰግዱ ይላል። ወስጁዱ ሊላሂ الذي خلقهن ان كنتم اياه تعبدون على الله ሱረቱ ፉስለት ላይ 37ኛው ቁጥር ላይ ለአላህ ስገዱ እውን አላህን የምታመልኩ አማኞች ከሆናችሁ። እኛ ወደ ካባ ስንሰግድ ለካባ አይደለም የምንሰግደው። ከካባ በፊት ወደ ቤተል መቅዲስ ነበር ነብዩ ሲሰግዱ የነበሩት የተወሰነ ጊዜ። አላህ ወደዛ ስገዱ ብሎ ስላዘዘ ነው። ወደ ካባም ስንሰግድ ለካባ አይደለም የምንሰግደው፣ ለአላህ ነው የምንሰግደው። አቅጣጫውን ወደዛ ስገዱ ስላለን ብቻና ብቻ ነው። ለድንጋይ አንሰግድም በፍጹም። ምናልባት የቅብላ አቅጣጫ አንዳንድ ሰው ጠፍቶበት ወይ ሀገር ቀይሮ አማራጭ አጥቶ ወደ የትኛውም ቦታ ቢሰግድ አላህ ሰላቱን ይቀበለዋል። መታኮ እንደዚህ አይነት ዶክትሬት ስሜት የተሰጣት ሴትዮዋ እኛ ሀገራችን ላይ ደረጃ ምን ገልጸው ስጁድ በመውረድ ነው ትላለች፣ ከበሬታ ነው ትላለች። የጠቀሰችው አማራ ክልል ነው። አማራ ክልል ስንት የምናውቃቸው የሰለፊያ ሊሞች አሉ። ከአላህ ውጭ ላለ ነገር አይሰግዱም፣ ለነሱም አይሰገድላቸው። ከአላህ ውጭ ላለ አካል መስገድ ኩፍር እንደሆነ በግልጽ ያስተምራሉ። ሌላ ውስጥ ሲገባ አላህ ተትቶ ለሌላ ነገር ይሰገዳል። ለዑመር ገነቴ ሲሰገድ ነበር። ጨርሳ እስከምትነሳ ዝም ብሎ ነው የጠበቀ ሰውየው።
ደስ ብሏቸው ደግሞ ስጁድ ስትወርድ ቀጥታ የወረደችበትን ቦታ በካሜራ እያነሱ ማለት ነው። يا أيها الذين آمنوا اركعوا واسجدوا واعبدوا ربكم وافعلوا الخير لعلكم تفلحون. يا أيها الذين آمنوا اركعوا إلى الله ركوع أدركوا واسجدوا سجودا ما أدركوا واعبدوا ربكم ጌታችሁንም አምልኩት وافعلوا الخير لعلكم تفلحون إلى الله በጎን ስሩ ነጻት ወጡ ዘንድላል። ይሄም ሱረቱል ሐጅ 77 ቁጥር ላይ አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ረሱል ሰለላሁ ዐለይሂ ወሰለም ለው ኩንቱ አሉ የአላህ ነብይ አእምሩ አሐደን አንድን አካል የማዝ ብሆን ኖሮ አየስጁድ ለአሐድን ለአንድ አካል ስጁድ እንዲወረድ የማዝ ብሆን ኖሮ አላዝም እንጂ ለአመርቱል መርአት አሉ ነብዩ አንድን ምስት አዝ ነበረ አንተ ስጁድ ለዘውጂሃ አሉ ነብዩ ለባሏ ስጁድ እንድትወርድ አዝ ነበር ግን አይቻልም አሉ የአላህ ነብይ ስጁድ አይወረድም ቢወረድ ኖሮ ምስት ለባሏ ስጁድ እንድታደርግ አዝ ነበር ግን አይቻልም እንጂ አሉ የአላህ ነብይ ስጁድ የማን ሐቅ ነው የአላህ ሐቅ ነው ከአላህ ውጭ ለአላህ አካል ፊቱን መሬት ላይ የደፋ ከእስላም ሻንጣው ተቀልሎ ወጥቷል ወደደም ጠላ ለእንደዚህ አይነት ሰዎች የነፍስ ጥሪ ነው የሚደረግላቸው ለዚህ ኢትዮጵያ ውስጥ ለሰው ስጁድ ወርዳ ያሳየች ዶክተር ተብየዋ አላህን ፈርተሽ ወደ ሐቅ ተመለሺ ነው የሚባል ተውበት አድርጊ በግልጽ በይኒ ነው የሚባል በል እንደውም እኮ ደረሶችን እየተቸች ነው የሚናገሩ ሰዎችን እናንተ አይገባችሁም እኔ ነኝ በደንብ የተረዳሁት እያለች ነው ወላሂ አልተረዳሽም ኩፍር ጠምቶሽ ኩፍር ነው የጠጣሽው የነፍስ አዲን ጥሪ ነው የሚደረግላቸው ለእንደዚህ አይነት ሰዎች ትላልቆችማ መሪዎቻቸው خلاص ጨርሰዋል እስትጋሳ ይቻላል ይሉ እንደነበረ ተወሱል ይቻላል ይሉ እንደነበረ ቁጭ ብሏል ቀደምቶቻቸው አገራችን ላይ የነበሩ ሱፊዎች በተለይ መስጂዳቸው ላይ ቀብር ተሰርቶ የሚመለኩ አካላቶች ማለት ነው ሙአኒዶች ናቸው ቢነገራቸውም አይሰሙም ያንተ ሃይማኖት ሌላ ነው የሚሉ አላህን ብቻ ማምለክ ከአላህ ውጭ ያሉ ነገሮችን ያለ ማምለክ ሌላ ሃይማኖት ከሆነ ለጥፉት ታርጋውን ችግር የለው የሚገርመው እኮ እነዚህ ሰዎች ኩዝቤዲያ ረሱል አይቻልም ናይበሉኝ መዲና አይቻልም መንዙማ ማለት አይቻልም መጨፈር አይቻልም መደለቅ አይቻልም የሚሉ ሰዎችን እኮ ካፊር ናቸው ይላሉ ስሜታቸውን ስላልተከተሉላቸው ራሳቸው ግን ሲሰገድላቸው ሀዲያቸውን የመጣላቸውን ሀዲያ ይቀበላል አላህ ዘንድ ሂሳብ ይደረጉበታል رواه الترمذي ይሄንም ሐዲስ ኢማሙ ትርሚዚ ዘግቦታል وقد روى هذا الحديث جماعه من الصحابه ይሄን ሐዲስ ብዙ ሰሃቦች ዘግቦታል وهو صحيح انظر ኢርዋን ተመልከት ይላል የሐዲስ ቁጥሩ 1998 ላይ ሼኹል አልባኒ አስቀምጦታል ማጎንበስም አይቻልም እንኳን ስጁድ ይቀርና ካይነ መንካን የፈለገ አካል ቢሆን መንግስትም ይሁን ባለሀብትም ይሁን ሰላምታን እንደዚህ ማለት አይቻልም ተከልክሏል የአላህ ነብይ ከልክሏል ለአላህ ብቻ ነው አንገትን ዝቅ የምታደርገው لقول الرسول صلى الله عليه وسلم يا الله نبي اندي سلالو انس بن مالك رضي الله تعالى عنه قال رجل يا رسول الله لاچو አንድ ሰው እርሶ ያላህ መልእክተኛ ወይ አላቸው الرجل منا አንድ ሰው يلقى اخاه ወንድሙን ያገኘዋል አላቸው አው صديقه ወይ ጓደኛውን ያገኘዋል አየንሐኒ له ያጎንብስለት እንደዚህ ይበለው አላቸው ለነብዩ አለይሂ ሰላቱ ሰላም قال لا ማጎብደድ የለም ለድንጋይም ይሁን ለሐጀርም ይሁን ለሸርጀርም ይሁን ለጨሌም ይሁን ለቆሌም ይሁን ለክታበኛም ይሁን ለመስጂድም ይሁን ለድንጋይም ይሁን ዑመር እኮ አታዩም እንዴ ጀግና ጧፍ ያደረገ ሐጀር አልአስወድ ነብዩ አለይሂ ሰላቱ ሰላም ከጀነት የመጣ ድንጋይ ነው ከቻላችሁ ሳሙት ካልቻላችሁ ሰላምታ አቀርባችሁ ይለፉ ብለዋል ነብዩ አለይሂ ሰላቱ ሰላም ዑመር መጣና ወላሂ እኔ ድንጋይ መሆንን አቃለሁ አለ ድንጋይ ነህ ላ ተንፋ ወላ ተዱር አለ አትጠቅምም አትጎዳም አለ አቃለሁ አቂዳ ነው ያያችሁ ትክክለኛ አቂዳ ግን ነብዩ ስለሳሙ ብቻ ስማለሁ መጉዳትም መጥቀምም አችልም አለውና አሻራውን አሳረፈ ሄደ የሱፊ የተብሊግ ሰዎች ሲሄዱ ሐረም ላይ ያለውን ሻሽ ወይም ደግሞ ጥቁር ጨርቅ እንዲህ የሳሙ ፊታቸውን ይቀባሉ ይተሻሻሉ ምን ይላሉ ሳውዲ ከሱቅ ውስጥ ተገዝቶ መጥቶ የለበሰ ጨርቅ ነው ይግባ በደንብ የአላህን ቤት ለማጋጌጥ እንዲያምር ለማድረግ አምጥቶ የለጠፉት ነው እንጂ በረካ የለውም ከድንጋይ ከሐጀር ከሸጀር ከላም አይፈለግም ላሚቷ ሰባ ምናምን ቦታ ታርዳ ተነሳ ይችላል ካፊር ማይቀልደው ቀልድ ይሄው እንዲህ አይነት ቀልድ የበዛበት ጊዜ ላይ ሂደህ ከኢኽዋን ጋር መቀላቀል ውርደት ነው ዳርህን ይዘጩ የተወሰነ ሰው ታተርፋል ቃል አፈየልተዚሙሁ ወይቀብሉሁ እሺ መተቃቀፍ ተተቃቀፉ ይል እንዴ ይቻላል አይቻልም ቃል ላ ይሄ ማይቻልም አሉ ነብዩ ግን ከመንገድ አንድ ሰው ሲመጣ ከሐጂ ይሁን ከቻይና ይሁን ከዱባይ ይሁን ከሳውዲ ይሁን ከወራቤ ይሁን ከምንም ከመንገድ ከመጣ ተተቃቀፋል ችግር የለው ነብዩ ሁለት ሙስሊሞች እንዲህ ሲጨባበጡ ሲለያዩ ደግሞ ወንጀላቸው ይረግፋል አሉ ያላህ ነብይ ይሄ ነው የመጣው ሊያቅፍ ሲመጣ እንደዚሁ ጨብጠውና ይሄ ነው ሱናው በለው በቃ አስተምር ቃል አፈያኹዙ ቢየዲሂ እሺ በእጁ እንደዚህ ይጨብጠውና ወይሳፊሁ ይጨብጠው እንደዚህ በእጁ አላቸው ቃለ ናም እቺ ትቻላል ያላህ ነብይ ይሄ ነው በቃ ይሄም አخرجው ትርሚዚ ኢማሙ ትርሚዚ ዘግቦታል የሐዲስ ቁጥር 2728 ስለዚህ ስጁዱ ይቅርና
መተቃቀፉን በእስላም ዝም ብሎ በኖርማል አይቻልም። ሱጁዱስ የድሮ የቀራነውን ክታብ አሁን በቃ አፕዴት ማድረግ ነው። ወመን ኡቢደ ወሁወ ራዲን ፈሁወ ካፊር። ነቢዩላህ ኢሳ ይመለካል፣ አልፈለገም። መርየም ትመለካለች፣ አልፈለገችም። ጅብሪል ይመለካል፣ አልፈለገም፣ አይመለከተውም። ሚካኤል ይመለካል፣ አልፈለገም፣ አይመለከተውም። ሳሊዎች ይመለካሉ፣ አይመለከታቸውም። ግን ሳሊህ ነኝ ብሎ ወንበር ተቀምጦላቸው ሱጁድ ሲደረግላቸው የተቀመጡ ሰዎች መመለሻቸው ምን እንደሆነ የእስላም ብይን የሚሰጥ አካል ይሰጥባቸዋል። እስላምን በደንብ ማስተማር፣ ለሙስሊሙ ማህበረሰብ መድረስ፣ ኩፍርና ሽርክን ወይ ተውሂድና ሽርክን፣ ሱናና ቢድአን፣ ሱንይና ሙብተዲን በደንብ ለይቶ ማስተማር መማር ያስፈልጋል።